የመርየም ልጅ አልመሲህ ዒሳ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም አላህ የኔና የናንተ ጌታ ሲሆን እሱን በብቸኝነት ተገዙት ካለ በኋላ ኢነሁ መን ዩሽሪክ ቢላህ እነሆ በአላህ የሚያጋራ ሰው አለ እኔንም ይሁን ሌላን አካል ማለቱ ነው ፈቀድ ሐረመ አላሁ ዐለይሂ አልጀና በዚህ ሰው ላይ በርግጥም አላህ ጀነትን እርም አደረገበት ሐራም ነው ተመልሶ አይገባም ወማእዋሁ ናር የሰውየው መኖሪያው እሳት ነች ወማ ሊዛሊሚን ሚን አንሳር ለእንደዚህ አይነት በደለኞች ለእንደዚህ አይነት ሙሽሪኮች ከእሳት ሊታደጋቸው የሚችል ዘመድም ሆነ ረዳት ፈጽሞ የላቸውም ነው ያለው ስለዚህ ሽርክ ከወንጀሎች ሁሉ ቁንጮ የሆነበት አንዱ ምክንያት ምህረት አልባ መሆኑ ነው ሁለተኛ ደግሞ ስራን በጠቅላላ የሚያበላሽ መሆኑ ነው በትልቁ ሽርክ ላይ የወደቀ ሰው ለኢና ሸራክተ በጌታህ መታጋራ ከሆነ لا يحبطن عملك يسرحو ملكام سرا ሁሉ ይታበሳል እንዲበላሽ ይደረጋል ولا تكونن من الخاسرين ከዘላለም ከሳሪዎች ትሆናለህ ነው بشرط ان يموت على الكفر ስራው ግን እንዲበላሽ ግለሰቡ በዛው ኩፍር በዛው ሽርክ ላይ መሞት አለበት ዛሬ ላይ ሙርተዶ ቢሆን ወይ ቢከፍር ወይ ቢያሻርክ ነገ ላይ ግን ከመሞቱ በፊት ተውበት አድርጎ ቢመለስ ያ ኸይር ስራው እንዳለ ይቀጥላል ነው በኩፍር ዘመኑ ምን ሆኖ ነበር ፓውዝ ብቻ ነበር የሆነው ነው ዲሌት አልተደረገም ነው ባለበት ቆሞ ነበር ሸርጡ ምንድነው ፈየሙት وهو ካፊር በዛው በኩፍሩ ላይ ሆኖ ከሞተ ነው ሙሉ ስራው የሚበላሸው ከመስመር ወጥተው በተውበት ተመልሰው የሚገቡ ስላሉ ማለት ነው እንደዚህ አይነቶቹ ከፊል የኢስላም ሊቃውንቶች እነሱም ጭምር ስራቸው ይበላሻል ቢሉም ሌሎቹ ግን ይሄን የቁርአን አየት ደሊል አምጥተው መሞት ሸርጥ ስለሆነ ከመሞቱ በፊት በተውበት ከተመለሰ በፊት የነበረው መልካም ስራው አብሮ ሪፔር ይሆናል ይቀጥልለታል እናም ሽርክ አደገኛነቱ ሌላው ምንድነው ማለት ነው ስራን በጠቅላላ ያበላሻል ሌሎች ወንጀሎች ግን ያለ ተውበት እንኳን ከተሞተባቸው ባለቤቱ በወንጀልነታቸው ሰበብ ይጠየቅባቸዋል እንጂ በእነሱ ሰበብ ሌላ መልካም ስራው እንዲጎድልበት ወይ እንዲበላሽበት አይደረግም ይሄ ትልቁ አላህ የከለከለው ነው ወደሊል አላህ ይህንን ለመከልከሉ ማስረጃም ከተባለ ቀውሉሁ ተዓላ ጌታ አላህ እንዲህ ማለቱ ነው ሱረቱ ኒሳ ላይ ወዕቡዱላህ አላህን ተገዙ እርሱን ብቻ አምልኩ ወላ ቱሽሪኩ ቢሂ በርሱ አምልኮ ላይ አታጋሩ ሸይአ ምንንም ነገር ጥቂትንም እንኳን ቢሆን ይላል አንዳችንም ነገር ቢሆን በጌታችሁ ላይ በፍጹም እንዳታጋሩ ነው የሚለው ስለዚህ ትክክለኛው የነቢ ኢብራሂም አለይሂ ሰላም መንገድ አንድ አላህን በብቸኝነት በመገዛት በሱ ላይ ደግሞ ጣዖታትን ባለማጋራት በኢኽላስ ዲንን ለአላህ ማድረግ ነው ተግባባን